ሴቷ ከስብ የመከሰብ ኃላፊነት የላትም በሸሪዓው። አሁን ዛሬ ያው እሷም ዲግሪ ይኖራታል ተነስታ ስራ ትሄዳለች። የሚያገኙትን ገቢ ብቻ ነው የሚያስቡት ቁሱን። እሷ ይሄን ያክል ሺህ ካገኘች እና ይሄን ሻል ካገኘው በጋራ ብዙ ነው ብለው ያን የሚያስቡት ማቴሪያሊስት የሆነ ህብረተሰብ ያንን ነው የሚያስበው። ከዛ የሆነ ነገር እንገነባለን እሱን ያስባሉ። እዚህ ውስጥ ግን የሚበላሹ ነገሮች አሉ። ያንን አላህ ስለሚያውቅ ምን አላቸው? ወቀርነ ፊ ቡዩቲኩነ ወጣ መስራት ትችላለች አትችልም፣ በአቅሟ መስራት ምንም የሚከለክላት ነገር የለም። አቅሟ የፈቀደውን ያክል ግን ኃላፊነት ሊጣልባት አይገባም። ወንዱ ማመቻቸት አለበት ልብሳቸውን። አንተክሱሃ ኢዘ እክተሰይተ ወቱጥዒመሃ ኢዛ ጠዒምተ ወላ ተድሪብ ልወጅሀ ወላ ትቀቢሕ ይላሉ ነቢዩ ሰለላሁ ዐለይሂ ወሰለም። ስትለብስ ማልበስ፣ ስትበላ ማብላት። አንዳንዱ ውጭ ውሎ በቃ ከጓደኞቹ በኋላ ጥሩ ጥሩ ነገሮች ሲበላ ይውላል። ማታ እሷ ቤት ያላት ሽሮ ብቻ ነው የምታንተከተከው። ይህ አይደለም። ማመቻቸት አለበት ለእሷ የምታደርገውን ብሎ አዞታል። አላህ ነው ያዘዘው። ያንን ሲያደርግ ደግሞ ዝም ብሎ በነፃ አይደለም። እሷ ደግሞ ቤት የምታደርግለት ነገር አለ። ጠዋት አሁን ለባብሰን አምረን የወጣ ነው፣ እነሱ አምረን እንድንወጣ ስለፈቀዱ ነው። ዞር በል ብትልህ ኖሮ ተጥመርሙረህ ነው የምትወጣው። ወይ ባትኖር አለዛ ደግሞ አንተ ያንንም ለመስራት ትገደዳለህ። ስለዚህ ቤቱ ራሱ ወንድ ከያዘው አያምርም እኮ ቤት ታውቃለህ። ለሴቶች ነው ቤትን የሰጠው አላህ። ፊ ቡዩቲኩነ ነው እኮ የሚላቸው። የእናንተ ቤት ውስጥ ተቀመጡ። ፊ ቡዩቲ አዝዋጅኩነ አላለም፣ የባሎቻችሁ አላለም። ቤት የሚሰራው ለልጅና ለሚስት ነው። አንተ አድሮ ሂጅ እንግዳ ነህ። እውነቱን እንይካል ከመሸ ማታ ይመጣል። ያው የሚሄድበትን ብቻ ያውቃል እንጂ ጠዋት ይወጣል። በቃ ይሄ ነው መንገደኛ ነው።